ጓደኞቹ እንዲሁም ደጋፊዎቹ ብቻ ነፃነት ወደ መድረክ እየገቡ ይገኛሉ። በድጋሚ እንኳን ደስ አለን። በመቀጠል ሁላችንም ተያይዘን ወደ መኪናው እናመራለን ማለት ነው። ቅዱስ ሰግድ እሺ ድምጤን አትሰማው የጮኩኝ እንግዲህ ያው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኔ አደራ ናቸው። እነሱ ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው። 25,000 ህፃናትን ማገዝ እፈልጋለሁ። 25,000 አረጋውያን ማገዝ እፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደሚደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስግድ ክፍል ስቱር በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኛ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁን ልትቀይሩ ነው። ቲክቶክ እንድታሸንፉ ነው። ስግድ ክፍል ስቱር ወዳችኋለሁ። ይባላል